ሙዚቃ አድማጮች አንድ ያዳምጡኝ። አሰላሙ አለይኩም። ይህን መልእክት ከዚህ በፊትም ተናግሬዋለሁ፣ ግን በጣም እየተባባሰ ስለመጣ መድገም ግዴታ ሆነብኝ። እነሆ እንደሚታወቀው እኛ ወጣቶች የተለያየ አይነት ወንጀል ስንሰራ ነው ቀናችንን የምናሳልፈው። ከነዚህ ወንጀሎች መካከል ግን ወጣቱ በስፋት ያጠቃው ወንጀል ቢኖር ሙዚቃ ነው። ሙዚቃ በየቀኑ በግላችሁ ታዳምጣላችሁ። ስልካችሁ በሙዚቃ ነው የሞላው። ስታዳምጡ ነው የምትውሉት። ወንጀል ነው። ዛሬ ግን ዋና ልናገር የመጣሁት ስለዚህ አይደለም። ይሄ በግል ሙዚቃ እያዳመጥን አላህን ያመጽነው አመጽ አልበቃ ብሎን አላረካ ብሎን አላህን ለምን ከህዝብ ጋር አንድ ላይ ሆኜ አላምጽም በሚል መልኩ የሆነ ሙዚቃ እያመጣን ሚዲያ ላይ ሼር እናረጋለን። የሆነ ሙዚቃ እያመጣን ሚዲያ ላይ ፖስት እናረጋለን። ይሄ ከባድ ጥፋት ነው፣ ከባድ ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳስተማሩን አንድ መልካም ያልሆነ መጥፎን ነገር ያመላከተ ሰው እሱ ባመላከተው መንገድ አይቶ ያን ወንጀል በሰሩ ሰዎች ልክ ሁሉ ወንጀል እሱ ላይ ይጻፋል። እነሱም ተጠያቂ መሆናቸው ሳይቀር ማለት ነው። አስበው አንተ